ጭራሽ የባሰ ችግር ተፈጠረ። ከወገቤ በላይ ገዘፈ፣ ከወገቤ በታች የሰለለ እግር ሆነ። ቀጠነ፣ በጣም በጣም ቀጭን ሆነ። ይሄንን በለው ነው እግሬ ነው በጣም ቀጭን። በኋላ ኦፕራሲው ደም ፈሰሰው፣ ሁለቱም ከጥቅም ውጭ ወጣ። በጣም በሚያሳዝን ሁኔታ እግሬ ሰለለ፣ አይገልጸውም በቃ። ከዛ ፈረንጆች ሰምተው አበዱ። እንዴት ታደርጋላችሁ? እየነገርናቸው አይደረግም ኦፕራሲዮን እያሉ በጣም ጮሁባቸው። እንግዲህ ምን ይደረግ? ይሄ ለሁለተኛ ጊዜ ስህተት ነው፣ የሕክምና ስህተት። አባቴ በጣም አዘነ። ለምንድን ነው እንደዚህ የምንፈተነው? ምንድን ነው ምክንያቱ? ምንድን ነው ልናደርግ የምንችለው? ምንድን ነው ከዚህ በኋላ ጣፈንታው ልጃችን የሚሆነው? ምንድን ነው የምታስቡት? እስኪ ንገሩኝ አላቸው። እንግዲህ ተሳስተናል፣ ምንም ማድረግ አንችልም። መናገሻ የሚባል አለ እዛ ቼሻየር ኢትዮጵያ፣ ሪሃብሊቴሽን ማገገሚያ የሚባል አለ እዛ። ማገገሚያ ልትወስዱት ይገባል። እንግዲህ ከዚህ በኋላ ምንም ማድረግ አይቻልም ተባለ።